በፒኮና ኩሊስ ኢንተርቴይንመንት የተዘጋጁ ያልታተሙና በሌሎች ለህትመት የበቁ የሥነ ጽሑፍ ሥራዎች በአዲስ ዓለም ዩቲዩብ ትረካ በድምጽ ይቀርባሉ። ስነ ጽሑፍ፣ ልብ ወለድ፣ ግጥም፣ መጣጥፍ፣ ወግና እውነተኛ ታሪኮች። አሁን ያልታተመ አጭር በእውነተኛ ታሪክ ላይ የተመሰረተ ጽሑፍ ይቀርባል። ርዕስ ጥዑመ ልሳን ቅዱስ ያሬድ። አዘጋጅና አቅራቢ ምስራቅ በቀለ። የተዘጋጀበት ቀን መስከረም 28 2018 ሐር። ከወደዳችሁት ሼር፣ ላይክ፣ ኮመንት አድርጉበት። ጥዑመ ልሳን ቅዱስ ያሬድ። ዓለማችን ካፈራቻቸው የሙዚቃ ሰዎች መካከል በተለይ የረቂቅ ሙዚቃ ባለሙያዎች ውስጥ የተወሰኑትን ለማለት ያክል አንቶኒዮ ቫይቫልዲ፣ ቤትሆቨን፣ ሞዛርት፣ ፓጋኒ፣ ቾፒን እና ሌሎችንም ማለት ይቻላል። ሆኖም ቀደም ብሎ የነበረውንና በኢትዮጵያ የተፈጠረውን ሊቃውንቱ በአገሪቱ ያሉት ጥዑመ ልሳን ብለው የሚጠሩት ያሬድን ዛሬ ማንሳት እንችላለን። ከ1500 ዓመታት በፊት በ493 ዓመተ ምህረት ገደማ አካባቢ በአክሱም መደባይ ታበይ በሚባል ቦታ አንድ ልጅ ተወለደ። በኢትዮጵያ ያሉ ሊቃውንት እንደሚናገሩት ያሬድ እንደተወለደ ቀደም ብሎ አባቱ ስለሞተ ልጁ ያደገው ከእናቱ ስር ሆኖ ነው። ሆኖም የእናቱ ወንድም የያሬድ አጎት የሃይማኖት መምህሩ ጌዲዮን የሚባሉ ሰው ልጁ ለትምህርት እንደደረሰ ባወቀ ጊዜ ከሌሎች ተማሪዎቹ ጋር ቀላቅሎ ትምህርቱን እንዲከታተል አድርጎት ነበር። ልጁ አልተገለጠለትም ነበርና በአግባቡ ሊረዳው አልቻለም። በዚህ የተነሳ መምህሩ ጌዲዮን ገርፎት ነበር። በዚህ የተቀየመው ያሬድ ተነስቶ ወደ አክሱም አቀና፣ ሸሸ። ከመደባይ ተነስቶ ወደ አክሱም የሚሸሽበት ጊዜ የልጅነት ገላው ድካም ስለተሰማው በመንገዱ ላይ ባለች ማይክራ በምትባል ቀዬ ባገኘው አንድ ዋርካ ስር አረፍ ለማለት ተገደደ። እንግዲህ ያሬድ በዚህ ሰዓት ነው በሕይወቱ ለውጥ ያመጣለት አንድ ነገር ያገኘው። ይኸውም አንዲት አነስ ያለች ትል ከመሬት ተነስታ ዛፉ ላይ በመውጣት ከላይ ያለውን ፍሬ ለመድረስ ስትሞክር ይመለከታል። ትሏ ለ6 ጊዜ ያክል ወደ ፍሬው ሳትደርስ እየወደቀችና ተነስታ በድጋሚ ስትሞክር ከቆየች በኋላ በሰባተኛው ደረሰ። ደርሳም ፍሬዋን ስትበላ ይመለከታል። በዚህ ጊዜ ድካሙን ረስቶ ትሏ በትዕግስት ያደረገችውን በትዕግስት ሲከታተል የነበረው ልጅ አንድ ነገር የተረዳ ይመስላል። ከዛም ተመልሶ ወደ ትምህርት ቦታው ይገባና በጥንቃቄ ትምህርቱን መከታተል ይቀጥላል። ፈጣሪውም ረዳውና ውጤታማ ለመሆን በቃ። ሌሎችንና ታናናሾቹንም ለመርዳት ማስተማርም ይጀምራል።
በ509 ዓመተ ምህረት መምህሩ አባ ገዲዮንም ከዚህ ዓለም በሞት በመለየቱ ምክንያት ያሬድ ሙሉ ኃላፊነቱን ተረክቦ ያጎቱን የጌዲዮንን ሥራ ሙሉ በሙሉ ማስቀጠል ይጀምራል። በዚያ ዘመን ደገኛ በመባል የሚታወቀው የአክሱም ንጉሥ የአፄ ገብረ መስቀል ዘመነ መንግስት ነበር። ወቅቱም ዓለማዊ ሙዚቃ የተስፋፋበት በመሆኑና ይህን የተረዳውም ያሬድ የፈጣሪ ቃል ያለበት ዜማ ያስፈልጋል አለ። ይህንንም ተመኘ። በዚህ ሁኔታ ውስጥ እያለ ሊቃውንቱ እንደሚናገሩት 3 ነጫጭ አዕዋፋት ወደ ያሬድ መጥተው በፊቱ ይቀርባሉ። 3ቱ አዕዋፍ ወደ ያሬድ በቀረቡ ጊዜ ከፈጣሪ መላካቸውን ነገሩትና ተነስተው ይበራሉ። ያሬድም ተከትሏቸው ወደ ሰማይ ወጣ። መላእክትም በፈጣሪያቸው ፊት ቆመው ዝማሬ እያቀረቡ ነበርና ያንን ተመለከተ፣ በልቡም አደረበት ይላሉ ሊቃውንቱ። በኅዳር 6 ወደ ምድር ወርዶ የሰማውን ዜማ በመንፈስ ቅዱስ ተገለጠለትና ዝማሬውን ጀመረ። በሀገሪቷም ተስፋፍቶ የነበረው ዓለማዊ ዜማ በቅዱስ ያሬድ መንፈሳዊ ዜማ ተዋጠ። ያሬድ ዓላማውም ይኸው ነበር። ያሬድ ድርሰቶቹን ማዘጋጀት ይጀምራል። የመጀመሪያውም አርያም ይባል ነበር። ማለትም ከሰማይ የሰማሁት ዜማ ማለት ነው። የመጀመሪያው አርያም ወደ ቤተክርስቲያን ዝማሬ የተካተተው የ7 ሱባኤ ከተያዘለትና ንጽሕናው ከተረጋገጠለት በኋላ ነበር። ዛሬም ታዲያ ያ ትውፊት ቀጥሎ ከታኅሳስ 1 ጀምሮ ለ7 ተከታታይ ቀናት በአክሱም ጽዮን ከሌት እስከ ንጋት ድረስ እግዚኦታ ይቀርባል በማለት ሊቃውንቱ አክለው ይናገራሉ። ያሬድ የተገለጸለትን የበራለትን ዕውቀት ከቦታ ቦታ እየተዘዋወረ ማስተማሩን ቀጥሎ ነበር። ማህሌትን አቋቋምን በሰማይ የታየውን ለተከታዮቹ ጉባኤቶች እና ደቀ መዛሙርት ማስተማርና መተግበርም ጀመረ። በጊዜው የመጀመሪያዎቹና ከፊቱ አብረውት የሚቆሙ ደቀ መዛሙርት ሐዊራ፣ እስክንድራ፣ እስድራ፣ መንክራ የሚባሉ ነበሩ። እነዚህ ማህሌቱን ከሱ ጋር የሚቆሙ ታላላቆቹ ደቀ መዛሙርት ናቸው። የአዲስ ማህሌት ነበር። ጡመ ልሳን ቅዱስ ያሬድ የመጀመሪያ ክፍል በዚህ ተጠናቋል። በሚቀጥለው ክፍል እስከምንገናኝ ሰላም ሁኑ።